ምንድነው ጎንበስ ምለው? ጎንበስ በል በቃ ጎንበስ በል። አረ በእግዚአብሔር ግን ተይ ተይ። ጎንበስ በል በቃ ጭራሽ አይታየኝም። በቃ አይታየኝም አልኩሽ እኮ በቃ ስርዓት አድርጊ። በቃ አይታየኝም አልኩሽ አይታየኝም ማለት። እሺ አትግፋው፣ ወደዛ ጠጋ በልና ቁጭ በል። ማን ነው አንቺ ገለሽ ነው? ማን ነው የምገፋው? ኧረ ማሙሽን እየገፋህ ነው። ወደዛ ጠጋ በል። እየገፋህ ነው። ኧረ እየደበረው ነው አብይ በእግዚአብሔር። እኔ ወይኔ እንደው በእናትህ ምን ሆነሽ ነው ግን አንቺ ግን ማለት ምን እያሰብሽ ነው? ምን እየተደረገ ነው ያለው? እኔ ምንም አይታየኝም። ቢታየኝ እኮ ታየኝ እልሻለሁ። ምን ሆኛለሁ እኔ? አትግፋው። እሺ ወደዛ ጠጋ በልና ቁጭ በል። እንዴ ጠጋ በል እንጂ አብይ ሰው ለምን ትገፋለሽ? ቢያንስ አይታየም ማለት አትሊስት አትግፋው። በቃ አንድ ነገር ልንገርሽ በቃ ማለት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ገብቶሻል? በዚህ ደረጃ እኔና አንቺ መገማመት የለብንም። በቃ እየነገርኩሽ ነው። እኔ ልታምኚኝ ይገባል። አይታየኝም። ምንም የሚታየኝ ነገር የለም። እሺ አሁን ለምሳሌ ፎቶ አለ እዚህ ጋር ፎቶ ያንቺ ፎቶ አለ የኔና ያንቺ ፎቶ አለ እዛ ጋር የእናትሽ ፎቶ አለ ይታየኛል። እዚህ ጋር አምፖል አለ ቴሌቪዥኑ ይታየኛል። ጠረጴዛ ይታየኛል። ይኸው እዚህ ጋር አበባ ይታየኛል። አንቺ ይታየኛልሽ። እሱ እንዴት አልታየህም ታዲያ? እኔ ግራ የገባኝ እሱ አይደለም እንዴ ታይቷል ብለሽ ስትጠብቂብኝ እኮ እኔ አልታየኝም። ምን ሆኜ ነው ሁሉም ነገር እየታየኝ እሱ አልታየኝ? ለምንድን ነው? አትክፈው። እሺ እንደዚህ እያልክ አይኑን እንዳትመታው። ኧረ ተይ በእናትሽ እኔ እንዳላብድብሽ በእናትሽ። እንደ ምን ሆነሽ ነው በእናትሽ? እንደ የማይታይ ነገር ደግሞ እኮ እንዲህ ልጠጋ ስል ባዶ ነው መሆኑን እያየሁ ልጠጋ አልታየኝም እኮ አሁንም እኮ እኔ እኮ አላመንኩም። እሺ አትክፈው። እሺ ቢያንስ እንዲህ ስትል እየመታው ነው እንደዚህ እያለ ነው። ምን ሆነሻል ግን አንቺ ግን አንቺ ምን ሆነሻል ግን? እኔ እንደዚህ አይነት ዛሬ ምን ሆነሽ ነው ግን? ማለት ንገሪኝ ዛሬ የት ነው? እኔ አሁን ይሄ ትዳር ነው ይሄ ቆይ ትዳር ነው በእግዚአብሔር። ቢያንስ እንኳን የራሴ ሰው የራሴ ወንድም መጥቶ እንኳን ቤት ቁጭ ብሎ አርፎ የማይጫወትበት አይታየኝም እየተባልኩኝ። ኧረ በስመ አብ። ቆይ ይኸው አሁን እሺ ለምን እኔ አይጨብጠኝ? እሺ ጨብጠኝ በለሽ። ቢሰረጋ እኮ አንተ እንደዚህ እያልኩ ነው እየጋ አይ ቆይ አጫጭስብህ። ቆይ ምንድን ነው የምታጫጭሽብኝ? ኧረ በስመ አብ እንደ ምንም እኮ የሚታይ ነገር የለም በእናታችሁ። ማንም ማሙሽ እንዴ ማሙሽ ኧረ በእናትሽ እኔ ነው ሲላብድ ነው በእናትሽ እንዴ ግራ ገብቶኝ እኮ ነው። እኔ እኮ አሁን እራሱ እኮ ላጫጭስብህ በጤና አይደለም። በቃ ና ጎንበስ በል። ለምንድን ነው ጎንበስ የምለው? ጎንበስ በል በቃ ጎንበስ በል። ኧረ ተይ ግን ኧረ በእግዚአብሔር ግን ተይ ጎንበስ በል በቃ። አሁን ታየው የጋረድከው መንፈስ አሁን ታየው በቃ አሁን ታየው የጋረድከው መንፈስ ታየው አሁን። እሺ አሁን ምን እያለ ነው እሱ? ታያለ አልታየህም? ታየኛል። አልታየህም? አታሾፍ። አልታየኝም። በደንብ አላልኩም ማለት ነው። ታይቶኛል በቃ ታይቶኛል እኮ እግሬ ጋር ነው ያለው። ታይቶኛል። ሰላም ማሙሽ ደህና ነው? በቃ ማሾፍ ጀመርክ አይደል? በቃ ታይቶኛል። ሰላም አልኩት እኮ ምን ቁጭ በል በቃ ተጠቀመና ቁጭ በል። እሺ ገፋው ይቅርታ እና ኧረ ተይ ግን ሀና ግን ተይ ግን የእኔ ቆንጆ ተይ ግን ኧረ በእግዚአብሔር አፈንሽኝ እኮ። ለምንድን ነው የማፍንህ? ታየህ አልታየህም? አሁን በትክክለኛ ነገረኛ ታሹ። ምንም የሚታየኝ ነገር የለም። አሁን ታየኝ አላልክም? በቃ እኔ ለአንቺ ብዬ ነው በቃ እንትን እንድትይ ነው ገባሽ? በቃ ምንም የሚታየኝ ነገር የለም። አንቺ ለማስደሰት ነው። እሺ አትክፋ። ጠጋ በል። ሰውዬውን ወደዛ እያለቀሰ ነው። አንቺ ልጠልሽ እንዴ? እያለቀሰ ነው። እኔም ጭራሽ እኔማ እየታየኝ ነው ሁሉም ነገር። ኧረ በስመ አብ ሁሉም ነገር እየታየኝ ነው። እኔ ምንም የሚታይ ነገር የለም። ምንም የሚታይ ነገር የለም። ምንም እኔ ምንም የሚታይ ነገር የለም። በቃ ይኸው እያለቀሰልህ ነው። ማንም ያለቅሰው? ከእግርን ያዘጋል ማሙሽዬ። አይ ጭራሽ እግሬን ገፋችሁኝ ወደዚህ እያለ ነው። ኧረ ጠጋ በልልህ። ኧረ በእናትሽ በቃ ተይ በቃ እኔ ተይ በቃ እንዴ ምን ሆነሻል አንቺ? በቃ ስርዓት አድርጊ በቃ እንዴ እንደዚህ ይባላል። በቃ ስርዓት አድርጊ እንዴ ምን ሆነሻል አንቺ? እንዴ ሰው ፊት እንዴት ትለኛለህ? ምንድን ነው ሰው ፊት የምትይው? በቃ እየነገርኩሽ ምን የሚታይ ነገር የለም እያልኩሽ አንቺ ገግመሽ ልጠነ ምናምን እያልሽ እንዴ ስታጃጅኛለሽ እንዴ? በቃ የሚታይ ነገር የለም አልኩሽ። ቢታየኝ ከአንቺ የምደብቀው ነገር አለ እንዴ? በላይ ላይ አብረን ስንሆን እኮ አይደለም እንትን የሆንኩት እንኳን እነግርሻለሁ። ስለ ጮክ እኮ ምንም አታመጣም። ገባኝ በቃ እኔ ያህል ሰዓት እኮ ይኸውልሽ ምን አለ መሰለሽ አንቺ ስለምወድና ስለምረዳሽ ነው ገባሽ? ታክሲሽ የሰጠኝ የማይታይ ነገር ይታያል እያለችኝ
እንጂ ትታይ እንዴት ነው የማይታይ ነገር ያልኩህ? በቃ እኔ አይታይም። በቃ አንቺ ከታየ ሰላም በይው አንቺ በቃ እኔ አይታይም። እኔ አይታይም። አንተ እኮ ነው ሰላም በለኝ እያለ ያለ። ኧረ በስመ አብ በቃ አይታየኝም። አንቺ እኮ መተሻ እኔ ስለምወድሽ ለክብርሽ ስለምጨነቅ ነው ገባሽ? አስጎንብሰሽ ስታጠኝኝ ማለት ነው ጸጥ ያልኩሽ እንደዛ አሁን እንደጠነህ እንጂ እንዴት እየታየ እኮ አይደለም። አሁን ይኸውልሽ እኮ ስለምወድሽ ነው እንደዚህ ምዝም የምልሽ እንጂ እኮ ማለት ነው ይኸው እንደዚህ ማለት ነው ማጠናፈር አቅቶኛል። ለምን ተጠናፍረኝ? ገባሽ? ስለማከብርሽ ነው ስለምወድሽ ነው። አሁንም እንደዚህ ያልኩሽ ስለዚህ ያው ምንም ማድረግ